ይሄን ማለት ነው መልሻለሁ። ገዛው ጋር አንግባባ ሃይሚዬ እማምነው እኔ አንቺ ነው ይሽ አንቺ ለምን ለክርሽ ታማኝ ስለሆንሽ ለዚያ ነው ባዘሽኝ አካውንት እኔ የማስገባው እንጂ ተጠራጣሪ ልጅ ነኝ። ይሄ ሁሉ ያረኩት አንድ ወንድሜን እንድየን እንድትወስጅልኝ ነው። ታውቂያለሽ ተመልሼ አረብ ሀገር መስራት ስለማልችል የሚጥል በሽታ ስለያዘኝ ድሮ እኔ እንደማስተዳድራቸው እኔ እንደምረዳቸው ታውቂያለሽ። የገባሁበት እኔ አንቺ የሚያገናኘን እንድየን ወንድሜን እንድትወስጅልኝ ነው እንጂ ሁለታችንም ደላልነት ልንሰራ አይደለም። ሮባንም አታውቂው ሮባን አንቺ አታውቂው። ሹፌር ከተፈለገ መንጃ ፍቃድ አለው። ስራ ፈቶ ቁጭ ብሏል። አንቺ እንደው እንድዬ መስሎሽ? ኧረ ይሄ እንድዬ አይደለም። እኔ ለዘምዘም ቃል የገባሁት እንድዬን በነፃ ውስጥላ አው ብለሽኛል። እሱ ደግሞ ተስፋ አድርጎ እየጠበቀ ነው። አንዴ ዘመቻ እሄዳለሁ፣ አንዴ ራሴን አጠፋለሁ እያለ ቤት ውስጥ እያሰቃየን ነው። ለዚህ ነው እኔ ለሱ ብዬ ገደል የገባሁት እሱ ሄዶ እንዲሰራ። ይህንን ሚስጥር ታውቂያለሽ። እኔ ሀቢባ ጋር መጥቼ እንደው መጀመሪያ ሀቢባን ያገኘኋት በሰው ነው። ሀቢባን አታገኛትም። ስንት የጽፌ ደክሞኝ ስንት ቦታ ደውዬ ነው እርዳታ ልለምን ብዬሻለሁ። ለአንቺም ሀይሚ እርዳታ ለምኝም ቢሆን እከፍላለሁ፣ ለምናን እንከፍላለን። በኢትዮጵያ ብቻ ልውጣ እንዳልታሰብ ብዬሻለሁ አላልኩሽ? ሚሄድ እንትና ጋር ራሱ የማለት አዲስ አበባ ያለው ሰውዬ ጋር ራሱ ልጠይቅ ስትይ እንደው እግዚአብሔር በረዳን በጠየቅሽ አላልኩሽም? ራሱ ብዬሻል ልልሽ እንዲሆንሽ ለምን እንደሆነ ታውቂያለሽ። ገንዘብ እኔ ሀቢባም ጋር የመጣሁት እንድትረዳኝ ነው። ከዚያ እንደው የገንዘብ እርዳታ ከሆነ አልፈልግም አለች። ከዚያ እንደውም ዛሬ በስርዓት አናግራኛለች። ዞር በይ መጀመሪያ እነሱን ሳላናግር አላናግርም ኮስተር ብላን የሸኘች። ከዚያ እንደውም በውስጥ አለቀስኩ። ሳለቅስ ጊዜ አንድ ልጅ ናት ያበረታታችኝ። እና አንቺንም በምን ላግኝሽ ግዛውን ብሎ ካደረገ የግዛውን ጸባይ ታውቂያለሽ። እኔ ከሱ ጋር ብዙ አልነጋገርም። እኔ ምንም ሚዲያ ላይ ስለዚህ እኔ ያንን ብር ለሴትዮዋ 240,000 ያሰው እስቲ ሂሳብ ስሪ። አንድ በይ የእነንድዬ ቡድን አንድ ብር አልመለሳችሁልኝም። ሰባት አይደለ አልመልስም ማለች ዘይነባ። ይሄ ነገር